እንደምናላችሁ የባውቻን ኢትዮጵያ ወደ እናንተ የሚቀርብላችሁ የታዳጊዎች ፕሮግራም ነው። ምን ወያይ ይሆናል። ከዛም ደግሞ በመቀጠል አንድ መዝሙር ሰምተን እንመለሳለን። አሁን ወደ ውይይቱ እንሄዳለን። ሰላም እንደምን ቆያችሁ። ዛሬ በማዕዘን ድንጋይ መጽሐፍ ጥናታችን በዋነኝነት በዮሐንስ ወንጌል ምዕራፍ 11 ላይ የሚገኘውን ማለትም የአልዓዛርን እንዲሁም ኢየሱስ ክርስቶስ በሕይወቱ ስላደረገው ተአምራት ላይ መሰረት በማድረግ የምንወያይ ይሆናል። ነገር ግን በመጀመሪያ ተወያዮቻችን ራሳቸውን እንዲያስተዋውቁ እድል እንሰጣቸዋለን። ስሜ ኦልብራጉታ ካቃቂ። ሩታስ ታጥቂ ካቃቂ። መክሊት ተመስገን ካቃቂ። እሺ ውይይታችንን ጀምር። እንግዲህ ሁላችንም እንደምናውቀው ኢየሱስ ክርስቶስ በምድር ላይ በነበረው ቆይታ እጅግ በጣም ጥቂት የሚባሉ የልብ ወዳጆች የሚላቸው ጓደኞች የሚላቸው ሰዎች እንደነበሩት እናውቃለን። እና ከነሱ መካከል ደግሞ አልዓዛር፣ እህቶቹ ማርያምና ማርታ ደግሞ ከነሱ መካከል ነበሩ። ኢየሱስ ክርስቶስ ሲሰብክ በነበረበት ቦታ ከደቀ መዛሙርቱ ጋር በድንጋይ ሊወግሩት ሲሉ ሸሽቶ ነው አሁን ወዳለበት ከተማ ሄዱት። እዛ ባለበት ከተማ ነው እንግዲህ የሚወደው ሰው አልዓዛር እንደታመመ መልእክት የደረሰው ማለት ነው። እዛ ባለበት መልእክት ከደረሰው በኋላ ኢየሱስ ክርስቶስ ምን አለ? አልዓዛር እንደታመመ ሲያቅ ይህ ህመም የእግዚአብሔር ልጅ ኢየሱስ ክርስቶስ ይከብርበት ዘንድ እንጂ ለሞት የሚያበቃው አይደለም ብሎ መልስ መለሰላቸው። ከዛም በኋላ አልዓዛር እንደታመመ ካወቀ በኋላ ለ2 ቀናት እዛ ባለበት ከተማ እንደቆየ መጽሐፍ ቅዱሳችን ይነግረናል። ከዛም በኋላ ነው ለደቀ መዛሙርቱ የአልዓዛርን መሞት ነግሯቸው አልዓዛር ወዳለበት ወደ ቢታንያ እንዲሄዱ ያደረገው ማለት ነው። ስለዚህ የመጀመሪያው ጥያቄ የሚሆነው ኢየሱስ ክርስቶስ አልዓዛር በቆይታ እንደሚሞት ያውቅ ነበረ። በሽታው እውነትም እንደሚገለው ያውቅ ነበረ። ነገር ግን ለደቀ መዛሙርቱ ምንድን ነበር ያላቸው? መታመሙን ሲያውቅ ይህ በሽታ ለሞት የሚያበቃው አይደለም ነበር ያላቸውና ለምንድን ነው ኢየሱስ ክርስቶስ ይሄ በሽታ እንደሚገለው እያወቀ አልዓዛር በኋላ ላይ እንደሚሞት እያወቀ ለምንድን ነው ይህ በሽታ ለሞት የሚያደርሰው አይደለም ሲል የተናገረው? ይህ በሽታ ለሞት የሚያደርሰው አይደለም ብሎ የተናገረው ይመስለኝ ኢየሱስ ያውቅ ነበር አልዓዛርን ከሞት የማስነሳት ኃይል እንደነበረው ያውቃል። እና ግን ደቀ መዛሙርቶቹ አይምሯቸው የነበረው አላ ከቆይታ አንፃር ሊሞት ይችላል ብሎ ተጨንቆ ነበር። ኢየሱስ ግን እንደሚያስነሳው ስለሚያውቅ ነው እንደዛ ብሎ የተናገረው። የሱ ሞትም ደግሞ ለሱ የሱን ኃይል የሚያሳይበት መንገድ ነው እንጂ በአልዓዛር ሞት የሚያልቅ እንዳልሆነ ያውቅ ነበር። እሺ ቀጣዩ ጥያቄ ደግሞ የሚሆነው ምንድነው? አልዓዛር እንግዲህ አሁንም ደጋግመን እያወራን እንዳለ ነው ኢየሱስ ክርስቶስ የልብ ወዳጅ ነበር አይደለ? ኢየሱስ ክርስቶስ የአልዓዛርን መታመም ከሰማ በኋላ ለ2 ቀናት ነበረ ባለበት ከተማ የቆየው። አልዓዛርን ሊያገኘው ወይም ሊያድነው አልሄደም። ለምንድን ነው አልዓዛር እስኪሞት ድረስ ኢየሱስ ክርስቶስ ባለበት ከተማ የቆየው? እሺ ኢየሱስ ክርስቶስ እቅድ ያለው አምላክ ነው። ምክንያቱም የሚያደርጋቸውን ነገሮች ያውቅ ነበረ። ኢየሱስ ክርስቶስ ማርታም ማርያምም አልዓዛርም ቢሆን ለሱ ቅርብ ነበሩ እና ግን ከተነገረው በዚያ ቦታ 2 ቀን ሲቆይ ኢየሱስ ክርስቶስ ደቀ መዛሙርቶችንም ማስተማር ፈልጎ ነበር። ከዛም ደግሞ ማርታና ማርያምን ተከትለው የሚመጡትን ሰዎች ማስተማር ፈልጎ ስለነበረ እዛ ጋር ያሉትን ሰዎች ማስተማር ስለፈለገ በዛ በነበረበት ቦታ 2 ቀን ሊቆይ ይችላል ማለት ነው። እንደ ሩትሌል ጨምርና ሐሳቤን የሰቂዶቅያን ሰዎች ምን ብለው ያስቡ ነበር? ከሞት በኋላ ህይወት አለ ብለው አያስቡም ነበርና እነሱን ለማሳየትና ለማስተማር ፈልጎ ነውና 4 ቀን የቆየበት ምክንያት የላዛሮስ ቦዲ ሞቶ በቃ እስከሚሸት ድረስ የጠበቀው በዛ ምክንያት ነው። ከዛ ከሞት ሲያስነሳው እነዛ ሰዎች ወደሱ እንዲመለሱና እንዲያስተውሉ ከሞት በኋላ ህይወት አለ ብሎ የሚያስተምሩትን ትምህርታቸውን እንዲያቆሙ በኢየሱስ ህይወት እንደሚቀጥል ለማሳየት አስቦ ነው ብዬ አስባለሁ።
እኔ እዚህኛው ሀሳብ ላይ የምጨምረው ነገር ሁሉንም ብለውታል፣ ግን እዚህኛው ሀሳብ ላይ ለመጨመር ያክል ክርስቶስ ቆይቶ የመጣው ወይም ደግሞ በእኛ ልምድ አርፍዶ የመጣው የእግዚአብሔር ክብር እንዲገለጥበት ነው። ምክንያቱም ሁሉንም ነገሮች ክርስቶስ በእቅድ የሚያደርግ አምላክ ነው እና ደግሞ የእግዚአብሔርን ክብር ለመግለጥ አላዛር ሞተ። የክርስቶስንም ሕይወት ለማሳየት አላዛር ሞተ። በዚህም ደግሞ የእሱ መነሳት የእግዚአብሔርን ክብር ለማሳየት የእግዚአብሔርን ታላቅነት በሌሎች ዘንድ ለማስፈን። እግዚአብሔር ይባርካችሁ። ወደ ቀጣዩ የምዕራፉ ታሪክ እንሄድና ኢየሱስ ክርስቶስ ወደ ቢታንያ ሲደርስ አላዛር ከተቀበረ 4 ቀናቱን ሆኖት ነበር አይደለ? ከዛም በኋላ ማርታ ኢየሱስ ክርስቶስ ወደ መንደሩ እንደገባ ስታውቅ ሄዳ ተቀበለችው ይለናል። ከዛ ምን አለችው? እግሩ ላይ ተደፍታ አንተ እዚህ ብትኖር ኖሮ ወንድሜ አይሞትም ነበር አለችው። ከዛ በማርታና በኢየሱስ መካከል የተደረገ ንግግር አለ፣ ኮንቨርሴሽን አለ። እሱን ከመጽሐፍ ቅዱስ ክፍላችን ባነብ ደስ ይለኛል። ማርታም ኢየሱስን እንዲህ አለችው፣ ጌታ ሆይ አንተ በዚህ ብትኖር ኖሮ ወንድሜ ባልሞተ ነበረ። አሁንም ቢሆን የምትለምነውን ሁሉ እግዚአብሔር እንደሚሰጥህ አውቃለሁ። ኢየሱስም ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንደሚነሳ አውቃለሁ አለችው። ኢየሱስም እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኛለሽን? እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ መሆንን አምናለሁ አለችው። ማርታም እንግዲህ ወደ መንደሩ ወደ ቤቷ ተመልሳ ማርያምን ጠርታ ኢየሱስ ወደ መንደሩ መግባቱን ትነግራታለች። ከዛ ማርታ በተመሳሳይ ሄዳ ምን አለች? እግሩ ላይ ወድቃ አንተ እዚህ ብትኖር ኖሮ ወንድሜ አይሞትም ነበር ብላ ተመሳሳይ ጥያቄ ነው ከማርታ ጋር ያቀረበችላት ማለት ነው። እና ምንድነው አሁን እዚህ ጋር የተፈጠረብኝ ጥያቄ፣ በማርታና በማርያም መካከል የነበረው ልዩነት ምንድን ነው? ኢየሱስ ክርስቶስ ማርታን ጥያቄን ጠይቆ አናግሯት፣ ማርያምን ግን ያላት ነገር ቢኖር የት ነው የቀበራችሁት፣ የት ነው ያኖራችሁት ነበር ያላት። እና እናንተ ምን ይመስላችኋል በሁለቱ መካከል ያለው ልዩነት? እኔ እንደሚመስለኝ ከሆነ ማርያምም ማርታም ለክርስቶስ አንተ እዚህ ኖረ ቢሆን ኖሮ ወንድማችን ባልሞተ ነበር የሚለውን ጥያቄ በተመሳሳይ ሁኔታ አቅርበዋል። ግን ከዛ በኋላ ክርስቶስ ለማርታ እኔን ታምኛለሽ ወይስ አታምኝም ማለት ትንሣኤና ሕይወት እኔ ነኝ ብሎ ሌሎች ቃላቶችን ቢጠቀምም ግን ጥያቄው ታምኛለሽ ነኝ ወይስ አታምኝም ነው። ማርታም እንደምታምነው ነግረዋለች። ማርያም ግን ወደሱ ስትመጣ ክርስቶስ ኦልሬዲ እሷ እንዳመነችው አውቋል። ማለት ማርያም ወደሱ ስትመጣ እግሩ ላይ ወደቀች፣ አምናው እንደመጣች ያውቃል። በዛ ምክንያት ማርያምን አልጠይቃትም። አላዛር የት እንደነበረ የት እንደቀበሩት ነበር የጠየቃት። እሺ መክሊት ባለችው ሀሳብ ላይ ለመጨመር ያክል እኔ ሰዎችን ለመጠቀም አስቦ ነው ብዬ አስባለሁ። ይሄ የጥርጣሬ ነገር አይደለም። ማለት ማርታንም የጠየቃትና ማርያምን የጠየቃት ጥያቄ ሊለያይ ይችላል። ልክ ነው። ሁለቱም ተመሳሳይ የሆነ ነገር ነግረውታል። አንተ ብትኖር ወንድማችን አይሞትም ብለው ነግረውታል። ግን ደግሞ ስለ ትንሣኤ ነው እያወሩ የነበረው። ምክንያቱም ወደፊት እኮ ኢየሱስ ክርስቶስ ቤታችንን አዘጋጅቶ ሲመለስ እውነት ትንሣኤ ኖሮ እንደሚነሳ ወንድማቸው ያውቁ ነበር። ማለትም ሁለቱም ቢሆኑ በዛ ነገር ያምኑ ነበር ማለት ነው። ኢየሱስ ክርስቶስ እንደውም ምን አላት? እኔን ብታምኚኝ ወንድምሽ ሕያው ይሆናል፣ እኔ ሕያው ነኝ አላት። እና ይሄ የጥርጣሬ ኦር ያለመተማመን ነገር ሳይሆን ኢየሱስ ክርስቶስ ቅርብ ካሉት ወዳጆች ጋር መጠቀም ነበር የፈለገው። ማለት እንደ ሰውኛ ስናስበው አሁን ተኝቷል ሊነሳ አይችልም ሊሆን ይችላል ሀሳባቸው። ግን ደግሞ የማርታ አነጋገር ወደፊት እሱ ሲመጣ ነገሮች እንደሚቀየሩ ማለትም አላዛር ወንድሙ አላዛር ከሞት እንደሚነሳ ነበር ስትናገር የነበረው። እዚህ ሀሳብ ላይ ለመጨመር የኔ የማርያምና የማርታ ልዩነት ብዬ ማስበው ሁለቱም አንድ ቃል መጥተው በሱ ፊት ተናግረዋል። ግን የማርያም ላይ እሷ ለመግለጽ እንትን የዛኔ ሲያወሩ ሁለቱም የማርያም እምነቷን ነው ያሳየችው። ግን የማርታ ደግሞ ስሜቷን እንደመናገር አለ። ኢንቴንሽናቸው የተለያየ ነው። የሁለቱም አንድ ቃል ቢጠቀሙ ብትኖር ኖሮ ወንድሜ አይሞትም አምንባሃለሁ ለተንሶች እንደ አንተ ብትኖር እንደማይሞት ተማመናለሁ አለ። እንደዛ ሀሳብ ነገር የገፋ ነው። ግን አንዱ ደግሞ ብትኖር ኖሮ ወንድሜ ባልሞተ ማለት አሁን ሞታል ብላ እያዘነች ነው። ግን ብትኖር ኖሮ ወንድሜ ባልሞተ ብለው ሁለቱም አንድ አይነት ነገር አንድ አይነት ቃላቸውን ተጠቅመዋል። እና እዚህ ጋር
የተገነዘብኩት በዛ መንገድ ነው። እግዚአብሔር ይባርካችሁ። ከዛም ታሪኩን እንቀጥላለን። ኢየሱስ ክርስቶስን ወደ መቃብሩ ስፍራ እንደወሰዱት ነው የምናየው። ከዛ ኢየሱስ ክርስቶስ የማርያምና የማርታን ሀዘን አየ፣ አብረዋቸው ያሉትን የአይሁዳውያንን ሀዘን አየና ምን ይለናል? ቁጥር 35 ላይ ኢየሱስም እንባውን አፈሰሰ ይለናል። ኢየሱስ ክርስቶስ የሞተን ከሞት የማስነሳት ኃይል እንዳለው ያውቅ ነበረ። ነገር ግን እዚህ ጋር ምን ይለናል? ኢየሱስ እንዳለቀሰ ነው የሚነግረንና ኢየሱስ ክርስቶስ ለምንድን ነው ያለቀሰው? እሺ ዮሐንስ ምዕራፍ 11 ቁጥር 35 ላይ ኢየሱስ ክርስቶስ አለቀሰ ወይም በልቡ አዘነ ይላል። ኢየሱስ ክርስቶስ ለአልዓዛር አላለቀሰም። ማለት አልዓዛርን ከሞት እንደሚያስነሳው ያውቃል። አልዓዛር እንዳንቀላፋ ነው የሚያውቀው። እዚህ ጋር ስናየው እንደውም ለደቀ መዛሙርቱ እንሂድና ከእንቅልፉ እንቀስቅሰው ብሎ ነበር የተናገረው እና አልዓዛር አሁንም ኢየሱስ ክርስቶስ ለአልዓዛር አላለቀሰም። ያለቀሰው ወደፊት የሚያደርጉትን ነገር ስለሚያውቅ ነበረ። ምክንያቱም ኢየሱስ ክርስቶስ አሁንም የሚደረገውን ከዚህ በፊት የተደረገውን እና ወደፊት የሚደረገውን ነገር የሚያውቅ አምላክ ስለነበረ ነው እና አይሁዶች ከዚህ በኋላ ወደ በኋላ ታሪኩን በደንብ እየተነጋገርንበት ስንመጣ እናየዋለን። አብዛኞቹ አምነውታል። ያላመኑት ደግሞ ሄደው በሸንጎ ወይም በስብሰባ መሃል ላይ ኢየሱስ ክርስቶስ እንዴት መገደል እንዳለበት ሲነጋገሩ ነበር እና ኢየሱስ ክርስቶስ ያለቀሰው ወይም በልቡ ሊያዝን የቻለው ከዚህ በኋላ የሚያደርጉትን ድርጊቶች ስለሚያውቅ ነበር። እሺ የሰንበት ትምህርቱ ዋና ሀሳብ እዚህ ላይ ስለሆነ ቤካም ሀሳብ ብትጨምሩበት ደስ ይለኛል። እሺ የሩት ሀሳብ በጣም ነክቶታል እና የዚህ ኢየሱስ ያለቀሰበትን ምክንያት እኔ እንደ መጨመር ብዬ ማስበው ኢየሱስ ሌላ ያለቀሰበት ምክንያት ብዬ ማስበው ሰዎቹ እዛ ጋር ከልባቸው ያለቀሱ የነበሩ አሉ ለላዛረስ ብሎ፣ ግን ለእነሱ ሳይሆን ኃጢአት ያመጣብንን ህመም ማለት ሞት አልነበረም ከዚህ በፊት በእኛ ኃጢአት ምክንያት የመጣ ነው ወደዚህ ምድርና የኃጢአት ውጤት ምን ያህል የሰው ልጆችን እያስከፈለ እንደሆነ አይቶ ልቡ የተነካ ነው ይመስለኝ እና ሩት እንዳለችው ይሄን ገና እሱን ከሞት ተነስቶ ሰዎች አይተው እንደዛ መሆን እንደማይቀበሉት ሲያስብ እዛ ውስጥ ያሉ ሰዎች እሱ እንዲሰቀል እንደሚፈልጉ ሲያስብ ልቡ የተነካ ይመስለኛል። እግዚአብሔር ይባርካችሁ። ቀጣዩን ደግሞ ስናነብ ምንድነው ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው እናያለን። ይሄ የምናውቀውን ታሪክ ማለት ነው። ከዛም ግን በዋነኝነት እንድንወያይ የፈለኩት በዚህ ክፍል ላይ የአልዓዛርን ከሞት መነሳት ካዩ ሰዎች መካከል የተለያየ አይነት እይታ ነበራቸው፣ አስተያየት ነበራቸው በአልዓዛር ከሞት መነሳት ላይ እና እነዚህ እይታዎች ምንድን ነበሩ? በአልዓዛር ከሞት መነሳት የነበራቸው እይታ አስተያየት ምንድን ነበረ? እዚህ ጋር አስተያየቶች ነበሩ። እኔ በጣም እንትን ያልኩት ግን ያስተዋልኩት አስተያየት አይተውት የተቀበሉት ኢየሱስ የመጣበትን ሚሽን የመጣበትን ዓላማ ያሳኩለት ህዝቦች ነበሩ። በሱ ከሞት ሲያስነሳ አይተው ልባቸው በደስታ የተሞላና ወደሱም በሱ ላይ እምነታቸውን ያደረጉ ሰዎች ነበሩና በጣም በእነሱ ላይ ፋሲኔትድ ሆኜ በጣም እኔም ደስ ብሎኝ ነበር። የነዛን እና የነዛ ህዝቦች እዚህ ኢየሱስ እንትን ላይ የነበሩት አንድ የኢየሱስ የላዛረስን ማስነሳት ያዩበት አንድ አንግል ነው ብዬ አስቤያለሁ። እሱ ቀጣይ ሌላ ሰው ሀሳብ ካለው ጨምሩልኝ። አሁን እኔ እዚህ ሀሳብ ላይ ሀሳብ ከመስጠቴ በፊት አሁን ቤካ ያለው አንድ ቃል አለ፣ የክርስቶስን ምኞት ያሳኩለት ሰዎች አለ። እነዚህ ሰዎች የክርስቶስ ምኞት ሁሉም ሰው ወደ እግዚአብሔር ቤተ መንግስት መመለስ ነው አይደል? ወደ መንግስተ ሰማያት መግባት ነው የክርስቶስ ምኞትና አብዛኛው አይሁዳዊ እዛ ጋር ያዩት አይሁዳውያን ተመልሰዋል፣ ወደ ክርስቶስ ተመልሰዋል። የቀሩት ግን ወደ ሸንጎ ሄደው ክርስቶስን እስከ ስቅላት የሚያደርስ ክስ አቅርበውበት ነበር እና እዚህ ጋር ሁለት ስሜቶች ተስተውለዋል። ወደ ክርስቶስ የተመለሱ ሰዎች አሉ። ከዛ ደግሞ ምንድነው ይሄ ልባቸው ደንድኖ ከእግዚአብሔር ቤት ከእግዚአብሔር መንገድ በደንብ የራቁ ሰዎችም እናያለን። አምላካቸውን አሳልፎ እስከ መስጠት ድረስ የደረሱ ሰዎች ማለት ነው። እና እነዚህ ሰዎች ደግሞ ምንድነው አይሁዳውያን ብዙ ታምራቶችን አይተዋል ማለት እነዚህ አይሁዳውያን ይሄ ከሞት መነሳት ምንም ለነሱ እንትን ነገር ሆኖ አልታያቸው። ሄደው የተናገሩት አይሁዳውያን ለነሱ ከሞት መነሳትን ምንም መስሎ አልታያቸው።
ሄደው ሸንጎ ሰብስበው ክርስቶስን ከሰውታል። ባለበት ቦታ እንዲያዝ የተደረገውም ደግሞ በዚህ ምክንያት ነው። እናውቃለን አይደል? ወደ ኢየሩሳሌም ሲገባ ክርስቶስ ባለበት ቦታ እንዲያዝ ተወስኖበት ነበር። እሺ ብዙ ሀሳቦች ተነስተዋል፣ ግን በእኔ በኩል ደግሞ ጥያቄ አለ። አብዛኛዎቹ አይሁዶች ቢያምኑም እንኳን የተቀሩት ደግሞ ሄደዋል አይደል? ወደ ሌላ ስብሰባ ሄደው ስለ ኢየሱስ ክርስቶስ መጥፎነት ሲናገሩ ነበር። ከማየት በላይ ምንድን ነው የፈለጉት? ማለት አንድን ሰው እኮ ከሞት ማስነሳት ማለት ትልቅ ነገር ነው። እንዴት ነው የሚባለው? ማለት ሞቷል፣ 4 ቀን አልፎታል፣ ኦልሬዲ ሸቷል። እንዴት ነው እንደውም የሰው ልጅ አይኑ ይፈሳል ምናምን ይባላል። ከሞተ በኋላ እየሸተተ ነው የሚሄደው። ብዙ ቀናቶች አልፈውታል። ያ ማለት እንደዛ የሆነን ሰው የተገነዘን ሰው አስነስቶ አቆሞ በእግሩ እያራመደ ያለን ሰው አይተው ከማመን ውጪ ማለት ምንድን ነው? እንዳያምኑ ያደረጋቸውስ ምንድን ነው? ልባቸውን ያደነደነውስ ነገር ምንድን ነው? ለዚህ ጥያቄ በትክክል ቀጥተኛ መልስ ሊሰጠን የሚችለው በሉቃስ ምዕራፍ 16 ላይ ያለው ታሪክ ነው። ይሄ ታሪክ ስለ አንድ ሀብታምና ደሃ ታሪክ ነው የሚነግረን። ደሃ ደግሞ እንደ መገጣጠም ሆኖ ስሙ አልዓዛር ነው ይለናል። ኢየሱስ ክርስቶስ የሰጠው ምሳሌ ነው። ምን ይላል? ደሃው በሀብታሙ ቤት ደጅ ላይ ቆሞ ይለምን ነበረ። ግን ሀብታሙ ምንም ቢተርፈው ምግብ ቢተርፈው ለውሾች አሳልፎ ይሰጥ ነበር እንጂ ለደሃው አይሰጥም ነበረ። ከዛ ምን ይለናል? ከዛ በኋላ ሁለቱም ይሞታሉ፣ ደሃውም ሀብታሙም። ደሃው ወደ ገነት ይሄዳል፣ ሀብታሙ ግን ወደ ሲኦል ይሄዳል ይለናል። ከዛ ሀብታሙ በሲኦል ውስጥ ሆኖ አልዓዛርን በአብርሃም እቅፍ ውስጥ አየው ሲል ይነግረናል። እና ምን ይላል? ንግግር ይጀምራሉ ከአብርሃም ጋር። ምን ይላል? እባክህን ምድር ላይ 5 ወንድሞች አሉኝ፣ እዚህ ሲኦል እንዳለ እንዲያውቁ እባክህን አልዓዛርን ላከውና ንስሐ እንዲገቡ ንገራቸው ይለዋል። ከዛ አብርሃም ምን ይለዋል? ሙሴና ነቢያቱ አሉላቸው፣ እነሱን ቃል ሰምተው ይመኑ ሲል ሀብታሙ መልሶ ከሞት የተነሳ ሰው አንድ ሰው ቢያዩ ያምኑታል፣ እባክህን አልዓዛርን ላክ ይለዋል። አብርሃም መልሶ ይህንኑ ነው የሚደግምለት። ሙሴና ነቢያቱን ቃላት ካላመኑ የሞተ ሰው ባይናቸው ሲነሳ ባይናቸው ቢያዩ እንኳን አያምኑትም ይለዋል። እና ለዚህ ደግሞ ቀጥተኛ ታሪኩ የሚገናኘው ከአልዓዛር ጋር ነው። እነዚህ ሰዎች አልዓዛር ከሞት ሲነሳ ከመቃብር በተገነዘበት ጨርቅ ሲወጣ ባይናቸው ነው ያዩት። ነገር ግን እስካሁን ሄደው ኢየሱስን ለመስቀል ነበረ ሲያሴሩ የነበረው። የሰው ልጅ ልብ አንዴ ባውቃለው እና በትዕቢት ከተሞላ በኋላ ምንም ነገር እንትን ሊያራራው አይችልም። የሞተ ሰው ከመቃብር ሲወጣ ማየት እንኳን ሊያራራው አይችልም። ኢየሱስ ክርስቶስ ከዚህ በላይ ተአምር ቢሰራ እንኳን ሊያምኑት የሚችሉ ሰዎች አልነበሩ ማለት ነው። ስለዚህ ጥያቄዎቻችንን እያጠቃለልን እንሂድና አንድ ሁላችንም የምንወያይባቸው ጥያቄዎችን ላንሳ። እንግዲህ እንደተነጋገርነው የአልዓዛር ከሞት መነሳት አብዛኛውን እዛ አካባቢ የነበሩትን አይሁዳውያን በኢየሱስ ክርስቶስ የእግዚአብሔር ልጅነት እንዲያምኑ አድርጓቸዋል አይደለም? ስለዚህ ኢየሱስ ክርስቶስ በምድር ላይ በነበረው ቆይታው ለምንድን ነው በብዛት ይህንን ታምራት ማለትም ሰዎችን ከሞት የማስነሳት ታምራትን ያላደረገበት ምክንያት ምንድን ነው ብላችሁ ታስባላችሁ? እሺ እኔ እንደማስበው ከሆነ ክርስቶስ ሁሉንም ነገር የሚያደርገው በእቅድ ነው። ማለት እኔ የአልዓዛር ታሪክ ለእኔ እንደሚመስለኝ ከሆነ ክርስቶስ ከጥቂት ጊዜ በኋላ ነው አይደል የሞተው። አልዓዛርም እንደ ክርስቶስ ነው፣ ሞተ፣ ተቀበረ፣ ገንዘውት ምናምን ቀብረውታል። እንደ ክርስቶስ እሱም ወጥቷል፣ ከህይወት በኋላ ኖሯል። ማለት አልዓዛር ሞቶ ነበር፣ ክርስቶስ ደግሞ መጥቶ አስነሳው አይደል። ስለዚህ ይህ አምላክ በሞት ላይ ኃይል ያለው አምላክ ነው። ስለዚህ ደግሞ የራሱንም ታሪክ እያሳየን ነው። አስቀድሞ ለአይሁዳውያን እያሳያቸው ነበር። እነሱ አልተረዱትም እንጂ ሊጠቁማቸው ሞክሮ ነበረ። ኢየሱስ ወደዚህ ምድር የመጣው ተአምራትን ሊሰራ ሳይሆን ለእኛ እንትን የመጣበትን ስፔሲፊክ ፕላን ሰርቶ ለመመለስ ነው እንጂ ተአምራቱን አብዝቶ አሳይቶን ለመሄድ አይደለም። ኢየሱስ የመጣው ለእኛ መንገዱን አሳይቶ ለመመለስ ነው። በዛ የሚሰራው ስራ ስላለ እንጂ ለእኛ ተአምራቱን አሳይቶን የተአምራት ብዛት እኛ እንዲያሳምንን ነገር አይደለም። ማለት ቅድም አንቺ እንደነገርሽን ተአምራቱን ቢያበዛልንም ብዙም ዲፍረንስ አይፈጥርም። ለምን ሰው ከሞት ሲነሳ አይተውም አላመኑም ነው። እሱ ቢደጋገም ብዙም
ለውጥ አያመጣም ብዬ አስባለሁ። እኔ ማለት አንዴ ውሳኔያቸውን ስላስቀመጡት የሚያዞራቸው ነገር አለ ብዬ አላስብም። እሺ ይሄንን በደንብ እንትን ለማለት አላማ ያለው አምላክ ነው ካልን በቂ መልስ ነው ብዬ አስባለሁ። ምክንያቱም እሱም ተናግረውታል፣ ቤካም መክሊትም ተናግረውታል እና ወደ ምድር የመጣው ለኛ ኃጢአት ሊሞት ነው እና ብዙ ታምራቶችን ማድረጉ እዚህ ጋር ዲፍረንስ ያመጣል ብዬ አላስብም። ምክንያቱም ልክ ነው ሽባን ሲያንቀሳቅስ ነበረ፣ የታወረን ሲያበራ ነበር፣ ብዙ ነገሮችን ሲያደርግ ነበር። ግን ኢየሱስ ክርስቶስ እንዴት ነው አላማ ያለው አምላክ ነበረ እና በዛ ላይ ደግሞ የሆነ ነገርን እንትን ይል ነበር ማለት እምነታቸው ነው ሲያድናቸው የነበረው። ያላዛርንም ነገር ብናይ ማርታም ቢሆን ማርያምም አምኖ ነበረ እና በዛ መሃል ላይ ነው አላዛርም ተነሳ። ያላዛርም መሞትና መነሳትም በአላማ ነው የመጣው እና አላማ አለው። ወደዚህ ምድርም የመጣው ለኛ ሊሞት ከሆነ ብዙ ታምራቶችን አለማድረጉና ማድረግ አለማድረጉ ዲፍረንስ አያመጣም። እሺ እኔ በዚህ ጥያቄ ላይ እኔም ሀሳብ መስጠት እፈልጋለሁ። ከውይይታችን መጀመሪያ ጀምሮ ምንድነው ስንል የነበረው ኢየሱስ ክርስቶስ ወደዚህ ምድር የመጣበት የራሱ የሆነ አላማ አለው። ምንድነው አላማው? ደግሞ የሰው ልጆች አዘጋጅቶ መጨረሻ ላይ ለኛ ኃጢአት ሲል መሞት ነበረ ዋና አላማው። ስለዚህ ይሄ ወደ ምድር መጥቶ ጊዜያዊ ችግሮቻችንን መፍታት፣ የታመመን መፈወስ ምናምን ዋና አላማው አልነበረም። ጊዜያዊ ችግሮቻችንን ሊፈታ አይደለም ወደ ምድር የመጣው። ወደ ምድር የመጣው እኛ በሱ አምነን ከዛ ደግሞ ለኃጢአታችን በመስቀል ላይ ለመሞት ነበረ እና ወደ መጨረሻው ጥያቄ ልሂድ። ኢየሱስ ክርስቶስ አላዛርን ከሞት ሲያስነሳ አላዛርን የመረጠበት ምክንያት በራሱ ምንድን ነው? ማለት ብዙ ሰዎችን መምረጥ ይችል ነበረ። የልብ ጓደኛውን ግን በዚህ ፈተና ውስጥ ማሳለፍ የፈለገበት ምክንያት አላዛርን ብቻ አይደለም፣ ማርያምና ማርታን በዚህ ፈተና ውስጥ ያሳለፈበት ምክንያት ምንድን ነው? ለምንድን ነው አላዛርን ለዚህ ጉዳይ የመረጠው? እሺ ይሄንን ጥያቄ በደንብ ከማብራራታችን በፊት የማርታና የማርያምን አመጣጥ ብናይ ጥሩ ነው ብዬ አስባለሁ። አሁን ብንናገረው ሰዓት ላይ በቃን ይችላል። ግን የማርታም ቢሆን የማርያም አመጣጥ ለኢየሱስ ክርስቶስ ቅርብ ሰዎች ነበሩ። አላዛርም ቢሆን ቅርብ ወዳጆች ነበሩና ፈልገውት የመጡትን ሰዎች ነው ኢየሱስ ክርስቶስ አሁንም ቢሆን እየተጠቀመ ያለው። ምክንያቱም ማርያምም ቢሆን ፈልጋው መታለች፣ ማርታም ቢሆን ፈልጋው መታለች፣ አላዛርም ቢሆን ፈልጎት መጥቷል እና እኛም ብንሆን ኢየሱስ ክርስቶስን ፈልገ ነው ብንሄድ የሚጠቀምብን ስለሆነ ቅርብ ወዳጆቹን መጠቀም ይችላል። የሚጠቀመውም ቅርብ ወዳጆቹን ነው። እሺ ሀሳብ ካላችሁ? እሺ አሁን የኔ ሀሳብ ምንድነው ክርስቶስ አላዛርና ቤተሰቦቹን ሲጠቀም ሩት እንዳለችው የቅርብ ወዳጆቹ ናቸው እና እኔ እንደማስበው ከሆነ ደግሞ እውነት እነዚህ ሰዎች አሁን ለምሳሌ እንደዚህ አይነት ፈተና ለሌላ ሰው ቢሰጥ ኖሮ ያ ሰው ይችለዋል ወይ? ማለት ክርስቶስ አንደኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 13 ላይ ይሄ ጥቅስ አለ እና ምንድነው ላትችሉት አይሰጣችሁ ማለት የማንችለውን ፈተና እግዚአብሔር አይሰጠንም። ማለት ከሌሎች የተለየ ፈተና ተሰጥቶን ሳይሆን እኛ ሰርቫይቭ ልናደርግበት የማንችለውን ነገር እግዚአብሔር ለዛ አሳልፎ አይሰጠንም። እኛ ማለት ብቁ ላልሆንበት ነገር እግዚአብሔር እንትን አይለንም። መጀመሪያ ራሱ አዘጋጅቶ ነው የሚሰጠን። አላዛር ከክርስቶስ ጋር የነበረውን እምነት ያውቃል። ማለት ምን ያህል የመንፈስ ጽናት እንደነበረው ያውቃል። ወደ እግዚአብሔር የነበረው ቅርበት ያውቃል። ስለዚህ አላዛርን ሞተ፣ እሱን አስነሳው፣ ለቤተሰቦቹም ደግሞ መማሪያ እንዲሆን አደረገው ማለት ነው። እግዚአብሔር ይባርካችሁ። እንግዲህ የሰንበት ትምህርታችንን ዋና ርዕስ ካየን ንቁ የሚል ርዕስ ነው ያለው እና እኔ በበኩሌ ይሄ ንቁ የሚል ዋና ሀሳብ ራሱ ለዚህ ሁለት ጀነሬሽን የተሰጠ ሀሳብ ነው ብዬ አስባለሁ። የመጀመሪያው በጊዜው ለነበሩ አላዛር ከሞት ሲነሳ ላዩ አይሁዳውያን የተሰጠ መልእክት ነው። ንቁ፣ ኑ እዩ፣ አላዛርን ከሞት እያስነሳው ነው። ከዛ ደግሞ በጥቂት ሳምንታት ውስጥ እኔ ሞታለሁ፣ ነገር ግን የአላዛርን ከሞት ማስነሳቴ በሞት ላይ ኃይል እንዳለኝ ላሳያችሁ ነው። እኔ ሞታለሁ፣ ከዛ ግን እነሳለሁ የሚል መልእክት ያለው ነበረ። ንቁ የሚለን በአሁኑ ትውልድ ደግሞ ሜቢ ምድር በሚስማርና መስቀል ላይ አልሰቀለውም ይሆናል፣ ግን የቀን ከቀን ስራችን ኢየሱስ ክርስቶስን በዛው ልክ ያሳምመዋል። ስለዚህ ይህ መልእክት ምንድነው? ንቁ፣
ህይወትን ልሰጣችሁ ነው የመጣሁት፣ የሞትኩላችሁ በምክንያት ነው፣ ስለዚህ እድል ተጠቀሙ የሚል ትልቅ መልእክት ያለው የሰንበት ትምህርት ክፍል ነበረ። ሁላችሁም ሀሳባችሁን ልትሰጡን ልትወያዩ ፈቃደኛ ስለነበራችሁ እጅግ አድርጌ አመሰግናለሁ። ከመክሊት ጋር ጸልየን እንጨርሳለን። እሺ እንጸልይ። በምሕረትህ ባለጸጋውን ከአምላካችን ሆይ ለሰዓትና ለዚህ ጊዜ ስላስከን እናመሰግንሃለን። ደግሞ አባት ሆይ አብረኸን ስለነበርክ በተማርነውም ትምህርት ደግሞ ልባችን እንዲነካ ስለረዳሃን እናመሰግንሃለን። ደግሞ ጌታ ሆይ አሁን የተማርነውን ነገር በደንብ ማስተውለን መኖር እንድንችል አንተ እርዳን። ደግሞ ጌታ ሆይ በአሁኑ ትውልድም የነቃን ሰዎች እንድንሆን አንተ እርዳን። በነገር ሁሉ አብረኸን ስለነበርክ እናመሰግንሃለን። በልጅ በኢየሱስ ክርስቶስ ስም አሜን። በነበረው ውይይት እንደተባረካችሁበት በመዝሙሩም ደግሞ እንደተባረካችሁበት ምንም ጥርጥር የለኝም። ግን የተለያዩ ጥያቄዎች ካላችሁ ሀሳብ ካላችሁ እንዲሁም ደግሞ አብራችሁ መሳተፍ የምትፈልጉ ሰዎች ካላችሁ ከታች ባለው አድራሻችን ልታገኙ ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ።